የእናንተ ስማርትፎኖች ሰዎች ለመጀመሪያ ጊዜ በ1969 ጨረቃን ሲረግጡ የነበሩ የናሳ ኮምፒውተሮችን ይበልጣሉ። በአፖሎ ጊዜ በ1969 የናሳ አፖሎ ኮምፒውተሮች 64 ኪሎ ባይት ሚሞሪ ብቻ ነበር የነበራቸው እና በጣም ትንሽ ፕሮሰሰር ነበር የነበራቸው እና በጣም ትልቅ ቦታ ይፈልጋሉ እና ትንሽ ካልኩሌሽኖችን ብቻ ነው የሚሰሩት። ግን አሁን ያሉት ስማርትፎኖች ብዙ ጊጋባይት አላቸው፣ ፓወርፉል ፕሮሰሰር አላቸው እና ረን አርቲፊሻል ኢንተለጀንስ ያደርጋሉ ማለት ነው። እና ስማርትፎኖች ሪከርድ ኤችዲ ቪዲዮዎችን እና ጂፒኤስንም ይጠቀማሉ እና ረን ኤአይ አፖችንም ያደርጋሉ ማለት ነው። ግን የናሳ ኦልድ ኮምፒውተሮች አንድ ስራ ብቻ ነበር የሚሰሩት። እሱንም የጠፈር ተመራማሪዎችን ወደ ጨረቃ ጊውድ ማድረግ ብቻ ነበር። ግን አሁን ያሉት የናሳ ሱፐር ኮምፒውተሮች ሚሊየንስ ኦፍ ታይም ሞር ፓወርፉል ናቸው እና ስፔስ ሚሽንን ለመቆጣጠር፣ ብላክ ሆሎችን ለማጥናት እና ክላይሜት እና ዊዘርን ለመተንበይ ያገለግላሉ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳረሱ። ፒስ